በአሁኑ ሰዓት ኤአይ በጣም በአስደናቂ ሁኔታ እያደጉና እየተስፋፉ ካሉ ቴክኖሎጂዎች ውስጥ አንዱ ሆኗል። ከነዛ ውስጥም በኮንቴንት ክሬሽን ዘርፍ ትልቅ አስተዋጽኦ የተጫወተ ነው። በዛሬ ቪዲዮ ስለ ኤአይ 4 ማወቅ ያለባቸው ነገሮች በአጭሩና በቀላሉ የምናየው ይሆናል። በቪዲዮ መጨረሻም ኤአይን በተመለከተ አንድ ጥያቄ አንስቼ ሐሳቤን የምሰጣችሁ ይሆናል። እኔ ለምዳን ነኝ ከቱ ዘበቴክ ሌትስ ጌት ስታርትድ። ኤአይ ከመምጣቱ በፊት የሰው ልጅ ሶፍትዌሮችን፣ አፖችንና ዌብሳይቶችን የተወሰኑና የተገደቡ ነገሮች እንዲሰሩ ነበር የሚፈጠሩት። በተለይ ደግሞ በሶሻል ሚዲያዎች ማስታወቂያዎችና የተለያዩ ፖስተሮች ላይ የሚጨመሩት ነገሮች ማለትም ጽሁፍ፣ ምስሎች፣ ድምጾችና ቪዲዮዎች ግዴታ በሰው ልጅ ነበር የሚሰሩት። ከኤአይ መፈጠር በኋላ ግን እነዚህ ሁሉ ነገሮች መፍጠር በጣም ቀላል ሆኗል። በዛሬው ቪዲዮ እነዚህን 4 ጥያቄዎችን አብረን የምንመለከት ይሆናል። ኤአይ ምንድነው? እንዴት ይሰራል? የኤአይ ጥቅምና ጉዳቶች ምንድን ናቸው? በአሁኑ ሰዓት ስንት ሰው ነው ኤአይን ተጠቅሞ የተለያዩ ነገሮች እየፈጠሩት ያሉት? በመጨረሻም አንዳንድ ታዋቂ ኤአይዎች የተባሉትን ከተለያዩ አርቶች ስራዎች የምንጠቅስ ይሆናል። ብዙ ሰዎች ኤአይ ምን እንደሆነ ራሱ አያውቁም። አንዳንዶች ደግሞ ኤአይ ተንቀሳቅሶ የሚሰራ ሮቦት ይመስላቸዋል። ነገር ግን ይህ ትክክል አይደለም። ኤአይ ማለት ኮምፒውተሮች እንዲያስቡ፣ እንዲማሩ፣ እንዲወስኑና እንደ ሰው አክት እንዲያደርጉ የሚያስችል ቴክኖሎጂ ነው። በቀላሉ የማይታይ አእምሮ በሉት እና ኤአይ አልጎሪዝምን የተባለ በመጠቀም ለጠየቃችሁ ነገር ምላሽ ይሰጣል። ትንሽ ያልገባች ነገር እንዳለ አውቃለሁ። የአልጎሪዝም ምንነት? አልጎሪዝም ማለት a set of rules designed by humans ወይንም ኤአይ ሊከተሉ የሚገባው በሰዎች ዲዛይን የተደረጉ የህጎች ስብስብ ማለት ነው። እነዚህ አልጎሪዝሞች እንዴት ዳታዎችን ፕሮሰስ እንደሚያደርግ፣ የነገሮችን ፓተርን እንደሚያገኝና እንዴት ውሳኔዎችን እንደሚወስን ይመሩታል። ኤአይ አልጎሪዝምን በመጠቀም በተለያዩ መንገዶች ከሚያገኙ ዳታዎች ይማራል። የመጀመሪያውን ሰርፕራይዝ ያደረገኝ ነገር ኤአይዎች በ100,000 ወይንም በ300,000 በሆኑ መረጃዎች ብቻ አይማሩ። በሚሊዮን ወይንም በቢሊዮኖች በሚቆጠሩ መረጃዎች ነው የሚማሩት። አይገርምም? ግን ለምን ይመስላችኋል? ሐሳባችሁን በኮሜንት አሳውቁኝ። በመጋቢት 2025 እንደተለቀቀው በአሁኑ ሰዓት ከ10,000 በላይ የሚሆኑ ኤአይ ቱሎች አሉ እና ያንናቸው የራሳቸው የሆነ ጥቅም አላቸው። ለምሳሌ ተማሪ ከሆናችሁ የተለያዩ ሆምወርኮችን፣ አሳይመንቶችን፣ ሪሰርች ጽሁፎችን የሚያቀርቡ ኤአይዎችን ልትጠቀሙ ትችላላችሁ። እነዚህ ቴክስት ቱ ቴክስት ጀነሬተር ኤአይዎች ይባላሉ። ለምሳሌ ቻትጂፒቲ አንዱ ነው። እንደኔ ኮንተንት ክሬተር ከሆናችሁ ደግሞ ቪዲዮዎችን ወይንም ምስሎችን የሚፈጥሩ ኤአይዎችን ትጠቀማላችሁ። እንደዚህ አይነቶች ደግሞ ኢሜጅ ወይም ቪዲዮ ጀነሬተር ኤአይዎች ይባላሉ። ከዚህ ውጪ ብዙ ነገሮች ላይ ይጠቅማሉ። ከነዛ ውስጥም እንደ ግራመር ማስተካከል፣ ሙዚቃ መፍጠር፣ የተለያዩ ሾርት ፊልሞችን እንዲሁም ቀላልና ከባድ ዌብሳይቶችን መፍጠር ይችላሉ። ስናጠቃልለው ስራን ያቃላሉ፣ ያፋጥናሉ እና ምርታማነትን ይጨምራሉ። እንደዛውም ሆኖ በመጥፎ ከተጠቀምናቸው ትልቅ ጉዳት አላቸው። በጥቂቱ ስናይ የመጀመሪያው እውነተኛ ያልሆኑ ነገሮችን እውነት ማስመሰል ይችላሉ። ለምሳሌ ሰዎች ያሉትን ወይንም ያላደረጉትን እንዳደረጉት ማስመሰል ወይንም ዲፕ ፌክ የምንለው እና በምድር ላይ የሌሉ ነገሮችን እንዳሉ ማስመሰል ወይንም unrealistic contents የምንላቸው አሉ። ሁለተኛ ደግሞ ችሎታ ያላቸው ሀከሮች እነዚህን ኤአይዎችን በመጠቀም የሳይበር ጥቃቶችን አውቶማቲካሊ ማካሄድ ይችላሉ። የደህንነትን ሲስተሞችን ሰብረው መግባት ወይንም በፕሮግራሞች ውስጥ ድክመቶችን ከሰው በበለጠ በፍጥነት ማግኘት ይችላሉ። እናም ከዚህ የበለጡ በጣም ብዙ ጉዳቶች አላቸው። ወደ ኤአይ ተጠቃሚዎች ብዛት ስንመጣ የኤአይ ተጠቃሚዎች ከቀን ወደ ቀን እየጨመሩ ነው። እኔም በጣም ያስገረመኝ ይህ ነው። በዓለም ዙሪያ ወደ 35% የሚሆኑ ኩባንያዎች በስራቸው ላይ ኤአይን አክቲቭሊ የተጠቀሙ ሲሆኑ ሌላ 42% ደግሞ እሱን እየቃኙ ወይም ኤክስፕሎር እያደረጉ ነው።
በፈጠራ በኩል ደግሞ ኤአይ እንደ ሚድጆርኒ እና ዴል-ኢ ባሉ ፕላትፎርሞች ከ1 ሚሊዮን በላይ ዲጂታላዊ አርቶችን በመፍጠር አስተዋጽኦ አድርጓል። ዲጂታል አርትወርክ ማለት በዲጂታል ቴክኖሎጂ የተሰራ ወይም የቀረበ ማንኛውም የፈጠራ ስራ ማለት ምስሎች፣ ቪዲዮዎች፣ ስነ ጽሁፍና መሰል ስራዎች ማለት ነው። እና በኤአይዎች በየቀኑ በሚሊዮኖች የሚቆጠሩ አዳዲስ ምስሎች እየተፈጠሩ ነው እና ይህ ቁጥር ማደጉን እየቀጠለ ነው። በአጠቃላይ በዓለም አቀፍ 54% የሚሆኑ የኤአይ ተጠቃሚዎች አሉ። ብዙ ፍሪ ትራያል ያላቸው አርትወርኮች ጀነሬት የሚያደርጉ ኤአይዎች አሉ። እኔ ከተጠቀምኳቸው ውስጥ በቴክስት ቱ ቴክስት ጀነሬተር ዘርፍ ቻትጂፒቲ የመጀመሪያውን ይዛል። በቴክስት ቱ ኢሜጅ ጀነሬተር ዘርፍ ሊዮናርዶ ኤአይ አሪፍ ነው። በቴክስት ቱ ቪዲዮ ጀነሬተር ዘርፍ ረንዌይ ኤአይ አለ። በቴክስት ቱ ሚውዚክ ጀነሬተር ዘርፍ ሱኖ ኤአይ ይገኝበታል። አሁን መጨረሻው ላይ ደርሰናል እና ጠይቃችኋለሁ። እንዳልኳችሁ አንድ ጥያቄ ልጠይቃችሁ። እውነትም ኤአይዎች ሰዎችን ሙሉ ለሙሉ ይተካሉ? እንደኔ ሀሳብ ኤአይ በእርግጠኝነት የሚሰራበትን መንገድ ይለውጣል። ነገር ግን በሁሉም ዘርፍ ሰዎችን አይተካም። ምክንያቱም ፈጠራን፣ ስሜትን፣ ስነ ምግባርን እና ውስብስብ ውሳኔዎች የሚያካትቱ ስራዎች አሁንም የሰውን ንክኪ ይፈልጋሉ። ኤአይ ተደጋጋሚና ብዙ መረጃዎችን የሚጠይቁ ስራዎች ሊረከብ ይችላል። ሰዎች ግን ፍርድን፣ ርህራሄን እና ፈጠራን በሚጠይቁ ሚናዎች ውስጥ መምራታቸው ይቀጥላሉ። እንደኔ አስተያየት ሙሉ በሙሉ ከመተካት ይልቅ ወደፊት ሰዎችና ኤአይዎች አብረው የሚሰሩ ይመስለኛል። እየተቀያየሩ ነው እንጂ ሙሉ በሙሉ አይተኩም። ይህ ነው ሀሳቤ። የዛሬው የቴክ ቅምሻ ይህን ይመስል ነበር። እንዴት አያችሁት? ስለ ኤአይ በቀላሉ እንደተረዳችሁ ተስፋ አድርጋለሁ። እንደተለመደው ቪዲዮውን ላይክ እና ቻናሉን ሰብስክራይብ ያደረጋችሁ እንደዚህ አይነት ምርጥ የቴክኖሎጂ ቪዲዮዎች ማግኘት ትችላላችሁ። በሌላ ቴክ ቪዲዮ እንገናኝ።